ሰላም ጤና ይስጥልኝ። እንኳን ወደ የስነልቦና ጥበብ በሰላም መጣችሁ። ዛሬ የምናየው ስለ እጅግ ጠቃሚ ጥበብ ነው። ሐሳባችሁን ሰዎች እንዲቀበሏችሁ፣ በንግግራችሁ ተጽዕኖ ማሳደር እና ተሰሚነት እንዲኖራችሁ ትፈልጋላችሁ። ዛሬ እጅግ አስገራሚ የሆኑ 4 የስነልቦና የማሳመን ምስጢሮችን ይዤላችሁ መጥቻለሁ። እነዚህን ምስጢሮች ካወቃችሁ በኋላ ሰዎችን የማሳመን አቅማችሁ በከፍተኛ ሁኔታ ይጨምራል። እስከ መጨረሻው ከቆያችሁ ለራሳችሁ ያላችሁ እይታ ይቀየራል። ጥናት እንደሚያሳየው አብዛኛው ሰው በንግግሩ መጀመሪያ 80% ብቻ ያሳምናል። ቀሪው 20% ግን የሚወሰነው በንግግሩ መጨረሻ ነው። ስለዚህ በንግግራችሁ መጀመሪያ ላይ አተኩሩ። ለምሳሌ ለእርስዎ በጣም ጠቃሚ የሆነ ነገር ይሄ መጥቻለሁ ብላችሁ ንግግራችሁን ጀምሩ። የሰዎችን ፍላጎት አስተውሉ። ማቮራይም ሁልጊዜ የሰዎችን ፍላጎት አስተውሉ። ሰዎችን ማሳመን ከፈለጋችሁ መጀመሪያ ፍላጎታቸውን ማወቅ አለባችሁ። ለምሳሌ አንድ ሰው ይህንን ዕቃ መግዛት አልፈልግም ካላችሁ ለምን ብላችሁ ጠይቁት። ስላላስፈለገኝ ነው ካላችሁ ለምን አላስፈለገዎትም ብላችሁ ጠይቁት። በዚህ መንገድ የሰዎችን ፍላጎት ማወቅ ትችላችሁ። የሰዎችን ስም በንግግራችሁ ውስጥ ተጠቀሙ። ቴንያም ፕራንክቦይ የአንድ ሰው ስም ለእርሱ በጣም የሚወደው ድምፅ ነው። ስማቸውን በንግግራችሁ ውስጥ መጠቀማችሁ በዛ ሰው ላይ ተጽዕኖ ለማሳደር እና ተሰሚነት እንዲኖራችሁ ይረዳል። ለምሳሌ ለእርሶ በጣም ጠቃሚ የሆነ ነገር ይሄ መጥቻለሁ ብላችሁ ንግግራችሁን ጀምሩ። የሰዎችን አእምሮ አስተውሉ። ቦዲ ዋንዲያጅ የሰዎችን አእምሮ አስተውሉ። ሰዎችን ማሳመን ከፈለጋችሁ መጀመሪያ አእምሯቸውን ማወቅ አለባችሁ። ለምሳሌ አንድ ሰው ይህንን ዕቃ መግዛት አልፈልግም ካላችሁ ለምን ብላችሁ ጠይቁት። ስላላስፈለገኝ ነው ካላችሁ ለምን አላስፈለገዎትም ብላችሁ ጠይቁት። በዚህ መንገድ የሰዎችን አእምሮ ማወቅ ትችላችሁ። ከዋያችሁ አይደል? አእምሮችን ምን ያህል ውስብስብ እንደሆነ። ከእነዚህ 4 ነጥቦች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ለራሳችሁና ለወዳጆቻችሁ ስነልቦናዊ ዕውቀት እንዲኖራችሁ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ደግሞ ሌላ አስገራሚና ሕይወትን የሚቀይር የስነልቦና ርዕስ ይዤላችሁ መጣለሁ። እስከዛው ድረስ ቸር በሰላም ቆዩ። ሰብስክራይብ ማድረግ እንዳይረሳ። እንገናኛለን። ቻው።